በድጋሚ እንኳን ወደ ካፕከት ኤዲቲንግ የአማርኛ ቱቶሪያል በሰላም መጣችሁ። በባለፈው ቪዲዮ በአጠቃላይ የካፕከት ኢንተርፌሱ ምን ይመስላል የሚለውን በዲቴል አይተናል። ዛሬ ደግሞ ምናየው እንዴት ፎቶና ቪዲዮ ኢምፖርት እናደርጋለን የሚለውን እናያለን። ስለዚህ እቺን አድ መትለዋን ኒው ቪዲዮ መትለዋን አንዴ እንጫናለን ማለት ነው። ከዛ እንደምታዩት ቪዲዮአችን እንደዚህ ያመጣልናል። ስለዚህ ቪዲዮአችን እንደዚህ ሴሌክት ማድረግ እንችላለን። በነገራችን ላይ እንደዚህ ሴሌክት ስናደርግ ቁጥር ያስቀምጥልናል። እንደምታዩት 1 2 3 4 እያለ ማለት ነው። ይሄ ማለት ምንድነው? በኦርደር ነው ማለት ነው በኋላ የሚያስቀምጥላችሁ። አሁን ለምሳሌ ይሄንን አራተኛ ባረገው ይሄ 4 ቢሆን ይሄ 5 ይሆናል ማለት ነው። ስለዚህ በኦርደር ነው የሚያስቀምጥልን። እዚህ ጋር ፎቶ አለ። ፎቶዎችንም እንደዚህ ማስቀመጥ እንችላለን ማለት ነው። ፎቶዎችንም በቁጥር በኦርደር እንደዚህ ማስቀመጥ እንችላለን። ስለዚህ ቪዲዮአችን ኢምፖርት እናደርጋለን ማለት ነው። ቪዲዮአችን እቺን እናበራና ኢምፖርት አድርገናል ማለት ነው እንደምታዩት። ስለዚህ ቪዲዮአችንን አሁን ባለፈው ባየነው መሰረት እንደፈለገን ኤዲት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት አንዴ ሰሌክት ካረኩት በኋላ እዚህ ጋር ስፕሊት የሚል አለ። ስፕሊት ካልኩት ያው እዚች ጋር ቆርጦልኛል የፈለኩት ቦታ። ይሄንን የቆረጥኩትን ደግሞ ወደ ኋላ ለመመለስ ከፈለኩ እቺን እንደምታዩት አንቀስት እንደዚህ ካረኳት ወደ ኋላ ይመልስልኛል ማለት ነው። ይሄን ቪዲዮ መጥቼ እዚህ ጋር መቁረጥ በፈልግ ስፕሊት ነው ቮሉሙን። ይሄ በአጠቃላይ ይሄን ቪዲዮን ቮሉሙን እንደዚህ መጨመር መቀነስ ይቻላል ማለት ነው። ስለዚህ እዚሁ ላይ ደግሞ ፎቶችን ዲሌት ብለናት እዚሁ ላይ ደግሞ ፎቶ አድ ማድረግ በመፈለግ እቺን አድ ምልክቷን ተጭነን አንዴ እዚህ ጋር ፎቶ መጨመር እንችላለን። እንደዚህ ኢምፖርት ማለት እንችላለን ማለት ነው። ስለዚህ አድ ሆኗል ማለት ነው። ቪዲዮውን አጠር የማረግላችሁ ምክንያት እንግዲህ በቀላሉ መያዝ እንዲችሉ ነው። ይህን ቪዲዮ ካያችሁ በኋላ በእያንዳንዱ እኔ መሰራላችሁ ቪዲዮ ካያችሁ በኋላ በራሳችሁ መለማመድ እንድችሉ አድርጌ ነው ቪዲዮውን ያሳጠርኩላችሁ ማለት ነው። ስለዚህ እኔ ሁሌም በመሰራላችሁ ቪዲዮውን አይታችሁ ከጨረሳችሁ በኋላ በራሳችሁ ትራይ እንድታረጉ ሪኮመንድ አደርጋችኋለሁ ማለት ነው። በቀጣይ ቪዲዮ ተመልሰን እስከምንገናኝ ቸር ሰንብቱ።